ሰላም 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 እንዴት ናችሁ? ውድ ፕሮፐርቲ ቤተሰቦች ለሽያጭ የወጣ እጅግ ዘመናዊ ተደርጎ የተሰራ ቆንጆ 220 ካሬ ላይ የተሰራ ቆንጆ ቤት ነው ይዤላችሁ የቀረብኩት። እንግዲህ በአጠቃላይ ውስጥ ገብቼ ሙሉ ለሙሉ የቤቱን መረጃ የሚነግራችሁ ይሆናል። አካባቢው ሳሚት አካባቢ ነው የሚገኘው። ከግቢው ሲጀምርላችሁ ግቢው 2 መኪና ማቆም የሚችል ግቢ አለው። አጠቃላይ ወደ 6 መኝታ ቤቶች ሰፋፊ 6 መኝታ ቤቶች አሉ። የራሱ ጂም ቤት አለው። ከላይ ትራዝ አለው። እዚህ ጋር እንደምትመለከቱት እንግዲህ ግቢው ነው የምትመለከቱት ማለት ነው። ግቢው 2 መኪና ማቆም ይችላል። ሰፈሩ እጅግ የለማ ሰፈር ነው። ሳሚት ፍርድ ቤት አካባቢ ነው የሚገኘው። በዚች በኩል ደግሞ ግሪን አላት። የራሱ ግሪን አለው። ውስጡ ስንገባ እዚህ ጋር የምትመለከቱት ሳሎኑ ነው ማለት ነው። በጣም በአሪፍ ሁኔታ የተሰራ እጅግ ዘመናዊ ሆኖ የተሰራ ቆንጆ ቤት ነው። እንግዲህ ወደ ውስጥ ስንገባ እንደዚህ ኮሊደሩ ነው የምናገኘው። ኮሊደሩ በአሪፍ በሚያምር መልኩ የተሰራለት ኮሊደር ነው ማለት ነው። ሳሎኑም እጅግ ዘመናዊ ተደርጎ የተሰራለት የራሱ ኦፕን ኪችን ያለው ላይቲንግ ሲስተም አሰራሩም በቤቱ በሚመጥን መልኩ የተሰራለት ነው። እጅግ ዘመናዊ የሆነ ቤት ነው። እንግዲህ ሰፈሩ ሳሚት ፍርድ ቤት አካባቢ ነው የሚገኘው ብያቸዋለሁ። ከአስፋልት ግልባጭ ነው። እጅግ የለማ ሰፈር ነው። የዚህ ቤት ዋጋ እጅግ ቅናሽ የሚባል ቤት ነው። በጣም አሪፍ ዋጋ ነው። ወደዚህ ስንወጣ እንግዲህ የሳሎኑ መታጠቢያ ቤት ነው እዚህ ጋር የምናገኘው። እዚች ጋር ደግሞ ክሎዝድ ኪችኑ ነው የምናገኘው። ክሎዝድ ኪችኑ በሚያምር መልኩ የተሰራለት በአሪፍ ማቴሪያል የተሰራ ቆንጆ ትራዲሽናል ክፍል ነው ማለት ነው። እጅግ ዘመናዊ ተደርጎ የተሰራ ነው። በጣም ሰፊ ነው ኦፕን ኪችኑ ራሱ። ወደ አንደኛ ፍሎር ስንመጣ እንግዲህ አንደኛ የልጆች መኝታ ቤት እናገኛለን ማለት ነው። በዚህ በኩል የራሱ በረንዳ አለው። ሰፈሩ እንግዲህ እንደ ነገርኳችሁ እጅግ የለማ ሰፈር ነው። የራሱ ቁምሳጥን አለው። እጅግ በጣም ሰፋፊ ናቸው። የራሱ መታጠቢያ ቤትም አለው ማለት ነው። በእያንዳንዳቸው መኝታ ቤቶቹ የራሱ መታጠቢያ ቤት አላቸው ማለት ነው። እዚህ ጋር የምትመለከቱ እንግዲህ የልጆች መኝታ ቤት ነው። ዋና ማስተር ቤድሩሙ እንግዲህ በሶስተኛ ነው የማስጎበኛችሁ። ከዚህ እንደወጣ ነው እንግዲህ ሁለተኛ መኝታ ቤቱን ነው የምናገኘው። ሁለተኛ መኝታ ቤቱም የራሱ መታጠቢያ ቤት አለው። ሰፋፊ ነው ብያቸዋለሁ። እንግዲህ መጀመሪያ ላይ ሴራሚኩ ማቴሪያሉ የተሰራለት እንግዲህ በአሪፍ መልኩ ነው የተሰራለት ማለት ነው። እነዚህ እንደምትመለከቱ እንግዲህ የራሱ ቁምሳጥን አላቸው ሁሉም መኝታ ቤቶች ማለት ነው። የራሱ መታጠቢያ ቤት እናገኛለን ማለት ነው። እዚህ ጋር በሶስተኛ እንግዲህ ማስተር ቤድሩም ነው የማስጎበኛችሁ። ማስተር ቤድሩም ሰፊ ማስተር ቤድሩም ነው። የራሱ መታጠቢያ ቤት አለው። እንግዲህ ግድግዳ ላይ የተሰሩለት ዲም ላይቶች እና ዲኮሮቹን በጣም በሚያምር መልክ ነው የተሰራለት ማለት ነው።
የዚህ ቤት ዋጋ እንግዲህ እጅግ በጣም ቀንሰዋል። 75 ሚሊዮን ሲጠራ የነበረ ቤት ነው። ቀንሶ በአጠቃላይ 65 ሚሊዮን እየተባለ ነው። ሰፈሩ እጅግ የለማ ሰፈር ነው። ይህን ቤት መግዛት የምትፈልጉ ካላችሁ ስልክ ቁጥሬን መጨረሻ ላይ ነው የማስቀምጥላችሁ። ደውላችሁ ልጠይቁን ልታናገሩን ትችላላችሁ ማለት ነው። ከዚህ የሚያንስ ቤቶችም የምትፈልጉ ካላችሁ ደውላችሁ በምትፈልጉት አቅማችሁ ደውላችሁ መግዛት ትችላላችሁ ማለት ነው። እንግዲህ በአጠቃላይ እስከ መጨረሻ እንድትከታተሉ ትጋብዛችኋለሁ። ከላይ እንግዲህ የራሱ ጂም ቤት እና የራሱ ትራስ ስላለው እስከ መጨረሻ እንድትከታተሉት ጋብዛችኋለሁ።